እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የቷ? ይቺ ልጅ? ኧረ እኔ እንጃ፣ ያለ ዛሬም አላየኋት። ላውራት እንዴ? አንተ ያማል እንዴ? አረፈት አንተ ልጅ። ምን ችግር አለው? ምን አለበት ጓደኛ ብናረጋት? እንደው መጣ አንተ አቤት። ጤነኛ አይደለም፣ ያስገድለናል አንድ ቀን። እናት ሃይ። ሰላም። መታወቅ ይቻላል? እሺ። አቤል እባላለሁ። ሐሴት። ደስ የሚል ስም አለሽ። አመሰግናለሁ። በነገራችን ላይ ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ለሰፈሩ አዲስ ነሽ መሰለኝ አይደል? አዎ። አቤል ከማን ጋር ነው የሚያወራው? እኔ እንጃ፣ ከአዲስ ወረሽ ጋር መሰለኝ። ስለምንድን ነው የሚያወሩት? ስለ ስነ ተዋልዶ። ምን ብቻሽ ነሽ አይደል? ዝም ብዬ ነው የተቀመጥኩት። ልሸኝሽ? አስፈላጊ አይደለም። አመሰግናለሁ። ተመስገን። ተመስገን። እሺ አንተ ጉደኛ፣ ጭራሽ ገተራ ሄደች አይደል? አታምርም? በጣም ምን ይመስላል? በእናትህ ና ወደዛ እንሂድ። ና እንሂድ። እኔ ግን በጣም ግርም የሚለኝ ማለት ነው ይሄ የበፊት ሂሳብ አስተማሪያችን ኤክስ እሱ ፈልጉ ያላገኛትን ኤክስ ከየት እንዳመጣለት ነው ፈልጉ የሚለው። የሚገርማችሁ እስካሁን ድረስ አልተገኘችም ራሱ ይባላል። እኔ ግን በቃ አንዱ ማጅራቷን መጥቶ ሰው የማያገኝበት ቦታ ጥሏት ይሆናል እንጂ ያለ ምክንያትማ ደብዘው አልጠፋም። ደብሊው መላምት እንደውም ይቺ ለጩጮ ብራዘር ሰሞኑን ኤክስን እየፈለገ የተንከራተተ ነው እነግረዋልና ይገላገላል። ኧረ ጀማው ኤክስ እቺ ልጅ ግን ፈልገው እንዴ ብትመላለስ። አሁን ደግሞ እንዴት አባቷን ያማረባት በእናት። ኧረ አቤል በእናትህ አታዝበል። ቅድም የለበሰችው ልብስ አይደል? ምን ተቀየረ? ጫማ ራሱ እኮ አልቀየረ። የፈለገ ነገር ቢሆንስ እንዴት አንድ ሰው ተመሳሳይ ልብስ በአንድ ቀን ለብሶ እንደዚህ ያምርበታል? አንተ ልጅ ግን የምርህ ነው? ቆይ እንደውም ሂጂ ላውራት። እኔ የምልሽ ግን ማይኮ ይሄ ልጅ ግን ጤነኛ ነው? ምን አባቅላል የራሱን ጠይቀው። አንቺ ራሱ ሰሞኑን በጣም ያንተላሽ ነው። ኧረ ጠብቂኝ። ምንድን ነው የጠፋብሽ? ቃል እንደዚህ ሰፈር ተመልሼ ጓደኛዬ ጋር እየወጣሁ ነው። ይሁንልሽ። እና እንዴት ነው ሰፈሩን ለመድሽው? አይ ቆንጆ ነው፣ ምንም አይልም። እኔ የምለው ጓደኛሽ እዚህ ሰፈር አይደለችም እንዴ? አዎ። እንዴ አቤል፣ አሁንም ምን አባቷ ነው የምትለው? ከዚህ ልጅ ጋር ግን ምንም ሁኔታው አላማረኝም። የምጓጓለት የፍቅር መንገድ መቀስ እንድትሆንብኝ አልፈልግም እኮ። እና ሰፈር ላይ ብቻሽን ከምትሆኚ ለምን እኔ ጓደኛሽ አልሆንም? ምን አለበት? እሺ በቃ በጣም ጎበዝ። በቃ እዚህ ሰፈር ስፔሻል እርጥብ አለ። ስትመለሱን እየጋበዝኩሽ ሾክ እናደርጋለን። እሺ አንቺ ውሻ። እኔ እኔ ምን አስመሳይናል? ይቅርታ፣ ሰው ተሳስታችኋል መሰለኝ። ዘጊ ይኸውልሽ፣ ትሰሚኛለሽ? አቤል በጣም የምወደው ፍቅረኛዬ፣ ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ጓደኛዬ። እንዴ ጓደኛዬ፣ እባክህ ልቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም፣ ግን እኔ እናንተ ጓደኛሞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሐሴት አልጨረስንም። እባክህ ሐሴት ምን ሆና ነው? የሳቡ ምን እንዳረኳት እንኳን ሳላቅ እኮ ነው በቅጽበት የተቀየረችው። እሺ አሁን ምን አድርጉ ነው የምትለን? ቃል አቤት። ጓደኛችሁ እኮ ነው ጭንቀት ያስጨንቃችሁ። ቆይ አንተ በዚህ ልክ የተጨነቀው ለምንድን? እሱን አላውቅም። መቼስ በሁለት ቀን ፍቅር ይዞኛል አትልኝም አይደል? እባክህ እንደዛ አይደለም። እሺ እና ለምንድን ነው? ሁኔታዋ ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራ? በጣም ጥሩ ሐሳብ መጣ። ኧረ ስንት አይነት አለል ያለ። አቤት። ሐሴት በእግዚአብሔር ይቅርታ አድርጊልኝ። ለምንድን ነው ይቅርታ የምትለኝ? ካጠፋው ብዬ ነው። አላጠፋውም። ያለ ምክንያትማ ፊት እንደማንሽኝ ያውቃለሁ። ይኸውልህ አቤል፣ እኔ ከሰው ጋር መጋጨት አልፈልግም።
ጸበኛ መስየሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩ። ከቻልክ ራቀኝ። እሱም ማድረግ አልችልም። ለምን? ምክንያቱም ማሴት ነው አንቺ Bakatitundo fa, hinda tabuna nawen.